ሰላም ሰላም ቤተሰብ እንደምን አላችሁ? ከኔ ጋር ሁሉም ሰላም ነው። በያላችሁበት ሰላማችሁ ይብዛ እያልኩኝ ቤተሰቦች ይሄን ቪዲዮ ስትጀምሩት በእግዚአብሔር ይሁንባችሁ፣ ላይክ ሸር አድርጉልኝ፣ ሰብስክራይብ አድርጉልኝ። በጣም ስለሚያስፈልገኝ ነው። ቻናሌ ስለተዘጋብኝ አዲስ ቻናል ነው የከፈትኩት ማለት ነው እና ሁላችሁም ላይክ አድርጉልኝ። በእግዚአብሔር ላይክ አድርጉ፣ ለሌሎች እንዲደርስ ይሆናል። ላይክ ካረጋችሁ እናንተ ራሱ ዩቲዩብ ሼር ያደርግልኛል ማለት ነው። እና ዛሬ የምናወራው ስለ አብርሽና ስለ ሩታ ጉዳይ የእነሱ ነገር እንግዲህ ሁላችንም እውነት ለመናገር ከሆነ የሚሰሩት ነገር የሚያደርጉት ነገር የእውነትም ይሁን በውሸትም ይሁን የሚሰሩት ነገር በጣም የሚያስጠላ ነገር ነው። ጭቅጭቅ እንኳን ሶሻል ሚዲያ ይቅርና ባልና ሚስት ሲነጋገር ጎረቤት እንዳይሰማ ልጆች እንዳይሰማን ብለው መኝታ ክፍል ሄደው ባልና ሚስት የሚነጋገሩበትን ጉዳይ ሚዲያ ላይ አንጥተው ጭራሽ ህዝብ ይወቅልን፣ ህዝብ ይየው። እኔ የሚገርመኝ ምንድን ነው የምንማር ከእናንተ? እኔ በጣም ግራ ገባኝ። የእውነት ነው ወይስ የውሸት ነው? ለምንድን ነው እውነት ሲሆን ውሸት ሲሆን እንደዚህ አይነት ነገር ለምንድን ነው ሚዲያ ላይ የሚተላለፈው? እግዚአብሔር ነው የምላችሁ። አሁን ብዙዎቻችሁ አብሬሽን እየደገፋችሁ ሩታን እየደገፋችሁ ነው ያላችሁት ማለት ነው። ግን የዛሬውን ብቻ አትዩ ቤተሰብ። ከአሁን በፊት ከ3 ወር እና ከ4 ወር በፊት የነበረውን ጉዳይ እንግዲህ ዱባይ መተው ነው ሰርጋቸው የተደረገው አይደለ? ከዛን ቀን በኋላ የተጣሉበትን ከመቼ ጀምሮ እንደሆነ አስቡ። እንዲህ በቅጡ እኮ ሙሽርነት እኮ 1 ወር አልቆዩም እኮ 1 ወር። እኔ ግራ ገባኝ። እነዚህ ሁለታቸውም ላይ በሩታ ብቻ አይደለም ወይም በአብረሽ ብቻ አይደለም ማየት ያለባቸው እንደ ሰውኛ ሁለቱ ሲገናኙ በጣም ነው የሚበሳጩት። በቃ መደማመጥ አይችሉም። አብረሽም ስለ ሩታ መስማት አይፈልግም፣ ሩታም መስማት አትፈልግም። በቃ እውነት ነው የምላችሁ። እኔ ሁለታቸውም ናቸው ያሳዘኑ። እኔ አብረሽም ነው ወግን አይደለም፣ ሩታንም ነው ወግን አይደለም። ገብታችኋል አይደለ? እርግጥ አዎ ትክክል ነው። እነዚህ ልጆች አዲስ ሙሽራሞች ናቸው። በመሀላቸው ቤታቸው ሰው ባይመጣባቸው ሰው ባይገባባቸው በጣም መልካም ነገር ነው። ግን ከድሮ ጀምሮ እንግዲህ አብርሽ በተለይ ከልጅነቱ ጀምሮ ሚዲያ ያሰዋል፣ ሚዲያ ላይ አለ። አሁን ብዙዎቻችሁ አብርሽ ጠገበ፣ ሩታነች አሳለፈችለት፣ ሩታነች ከዚህ ያደረሰችው ምናምን የምትሉ ሰዎች አላችሁ። እንዴ እንደዚህ አትበሉ። የእውነት ይሄ የሁለታቸውም ለውጥ ነው። አብርሽ ገና ከህፃናት ጀምሮ ፌስቡክ ላይ ግቡና ይዩት። ከሩታ በፊት እሱ ነው ሚዲያ ላይ የመጣው። ከፍቅር ጋር ሲሰራልን የነበረውን ቪዲዮ አይታችሁታል። እንዴ በጥረት እኮ በ3 ዓመት በ4 ዓመት እኮ ሩታችን ስለመጣች ብቻ አይደለም እኮ ቤተሰብ፣ እሱም ራሱ እኮ መለወጥ ይችላል፣ ያድጋል አይደል እንዴ? እኛ ከአብርሽ በፊት ሩታን አላወቅናትም። ስለዚህ ሁለታችሁ ብቻ እንዲስማሙ ሩታም ታይ አብርሽም ታይ ተስማሙ ማለት ነው እንጂ አዎ ተፋቺ ተለያይ አይጠቅምሽም፣ እሱ ለትዳር አይሆንም እንደዚህ እያላችኋት እኮ ነው ልጅቷ ራሱ ከአሁን በፊት እንታረቅ እያላት ሁሉ ነገሮችን አራዝማ ከዚህ የደረሰችው። ቤተሰቦቼ እኛ ልንል እንችላለን። አሁን ለምሳሌ ልንል እንችላለን ማለት በአፍ መናገር እና በጽሁፍ በተለይ በኮሜንት መናገር በጣም ቀላል ነው። ግን በቦታው ቆመን የምናይበት የዛሬውን መናደድ የዛሬውን መበሳጨት ብቻ ማየት የለባችሁ። ነገ ከነገ ወዲያ ይህች ልጅ ነው ብቻዋን ልጅ የምታሳድግ። ገባችሁ አይደለ? ብዙዎቻችሁ በቃ አብርሽን እየተሳደባችሁ ነው ያላችሁት። ወንድ ልጅ ነው፣ እሱም መከበር አለበት። ቁጭ ብለው በግልጽ መነጋገር አለባቸውና አሁን ሄርሜላ ጓደኞቹ ለበዓል ስላሉ ያን ቀን ያን ያክል መበሳጨት የለባትም ሩታ። እኔ እንደ ሰውኛ ማለት ነው ገብታችኋል። ዛሬ ይችን ነገር በተረጋጋ መንፈስ እንትን ብዬ ነገ ከነወዲያ እኮ ሌላ ቀን ነው። ቤቴ ሰው እንዳይመጣ ከፈለኩኝ አለማስመጣት እችላለሁ እኮ። ግዴታ ሚዲያ ላይ ወተን መፋታት አለብን። አንተ ጋር ሰው ስለመጣ ጓደኞች ስለመጡ ምግብ ስለተበላ ስላልጠበቀኝ ወይም ሄርሜላ ስለመጣች ከአንተ ጋር ካሁን በኋላ አልፈልግም ትዳሬ መፍታት አለብኝ ማለት የለባትም። እንደ ሰውኛ አስቡ። ይች ልጅ እንግዲህ ተነጋግራ ራሷ አብርሽ ጋር ጉዳይ ሆነ ሁለቱ የሚስማሙበት ከሆነ ከቤታቸው ማንም ሰው በህይወታቸው እንዳይገባ ማድረግ ትችላለች። ይሄ ለመፋታት መንስኤ አይሆንም። እንደ ሰውኛ ካሰብ ነው። የእውነት ነው የምላችሁ። ሴቶች ብልጥ ሆኑ እንዴ! አዳምጡ፣ ወደ ራሳችሁ ተመለሱ። ለምንድን ነው ተፋች? አይጠቅምሽም እንዴ! በምክር እኮ ይሄ ሰው እኮ ይቀየራል። ትናንትና ውጭ ተበሳጭተው ውጭ ይሄድ አይደለ? መጣ ብቻውን እንዴት ጓደኞቹ እየታውታል። ገብታችኋል አይደለ? ለዛ እኮ ነው እነዚህ ልጆች አብረውት ይሆኑ። የእነሱን መረዳት አለባችሁ ቤተሰብ። ስለዚህ ሩታ እንድትታረቀው እንዳትበሳጭ መጥፎ ነገር እንዳልሆነ ለበዓል ስለሆነ ማለፍ አለባት። ይህን ነገር ያን ያክል የሚያጠላ ነገር አይደለም። ታይ ሩታ እንደሱ አይደለም ብላችሁ እንደማስታረቅ ጭራሽ ሩታን እየደገፋችሁ አይጠቅምሽም፣ ከሱ ህይወት ውጪ አላከበረሽም፣ እንደዚህ አይደለም ብላችሁ ለምንድን የልብ የምትሰጧት ሁለታቸው ብቻ? እርግጥ እኔ አብርሽ ጥፋት የለበትም እያልኩኝ አይደለም። እውነት ለመናገር ከሆነ እንደ ሴት ያበሳጨኛል። ከማልፈልገው ሰው ጋር እንዲኖር አልፈልግም። ከማልፈልጋት ሴት ጋር እንዲታይ አልፈልግም። እንዲያገኛት አልፈልግም።
ገብቷችኋል አይደለ? እኔ አብርሽ ጥፋት የለበትም እያልኩት አይደለም። አዎ ሄርሜላን ማግኘት የለበትም በቃ አለቀ። ይሄ ትክክል የሆነ ነገር ነው። ግን ደግሞ ይሄ ፍች ሊሆን አይችልም። ቤተሰቦች ፍች መፍትሄ ሊሆን አይችልም። ነገ ከነገ ወዲያም እኛ የራሳችን ህይወት ሊኖረን ይችላል እና ይች ልጅ ነገ ከነገ ወዲያ ወጣት ናት። ልጅ ብቻዋን ማሳደግ የለባትም። ገብቷችሁ አይደለም? ስለዚህ ሁላችሁም ታረቁ፣ ተስማሙ በሉ እንጂ ወይም ለአብርሽ መደገፍ ወይም ለሩታ መደገፍ የለባችሁም። እርግጠኛ ለስራ ነው ሁላችንም። እነሱም ጥቅም ስለሚያገኙ ነው ሚዲያ ላይ የሚለቁት፣ እኛም ጥቅም ስለምናገኝ ነው የምንሰራና ቤተሰቦች እኔ ሁለታችሁም ብትታረቁ በጣም ነው ደስ